ጤና ይስጥልን ክቡራንና ክቡራት የኤቢኤን ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። መሪ ጌታንን በማለት ከ1 ሚሊዮን ብር በላይ ያጭበረበሩት ወንድማማቾች በቁጥጥር ስር ዋሉ። አሜሪካ አይኤስን ለማዋጋት በናይጄሪያ አሰማርታቸው የነበሩ ወታደሮቿን አስወጣችም። እነዚህና ሌሎች ተጨማሪ መረጃዎች ከሀገር ውስጥና ከውጭ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኤቢኤን ዜና አንደኛ ምርጫው። ጌታ ያውቃል ማንደፍሮት ነኝ። ኤቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሱት የደወል ምልክቱን ይጫኑ። የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታወቀም። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የቢሮው ኃላፊ ዶክተር ኪሮስ ጎሽ ገለጹ። ዶክተር ኪሮስ ጎሽ ይህን የገለጹት የ2018 ዓ.ም የ12ኛ ክፍል ብሔራዊ መውጫ ፈተና አሰጣጥ አስመልክቶ ዛሬ ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊ ማብራሪያ በክልሉ በወረቀት ፈተና ለመውሰድ ተመዝግቦ ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናውን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ የፈተና ወረቀቶችን ወደ ክልሉ አላከም። ፈተናው በአውሮፕላን ተዋግዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀቱን ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉ ኃላፊው ወቅሰዋል። ትግራይ ክልላዊ መንግስት ካቢኔ ለችግሩ እልባት እንዲሰጥበትም ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኘም ብሏል። ሐምሌ 1 ቀን ለሚጀምረው ፈተና ተማሪዎች በሰኔ 29 ቀን ወደ ዩኒቨርሲቲያቸው መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት በመቅረቱ ተማሪዎች ጉዞአቸውን እንዲያቋርጡ ተደርጓል። በትምህርት ሚኒስቴር የተላለፈው ይህ ውሳኔ የፖለቲካ ውሳኔና የጦርነት ቀጣይ አካል በመሆኑ ተቀባይነት የለውም ያሉት ዶክተር ኪሮስ በትግራይ ክልል በኦንላይን ማለትም በኢንተርኔት እና በወረቀት ሳይፈተኑ የቀሩት በአጠቃላይ 29755 ተማሪዎች ክልሉ የራሱን ፈተና በአጭር ጊዜ ውስጥ አዘጋጅቶ እንደሚፈትን አስታውቀዋል። በመጨረሻም የትግራይ ክልል ብሔራዊ መንግስት የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ከፍተኛ ትምህርት ተቋማት እንደሚያስገባ የገለጹት ኃላፊው ፈተና የሚሰጥበት ትክክለኛው ጊዜ ወደፊት ይፋ እንደሚደረግና ተማሪዎች ይህን አውቀው ዝግጅታቸውን እንዲቀጥሉ አሳስበዋል። መሪ ጌታንን በማለት 1 ሚሊዮን ብር ያጭበረበሩት ወንድማማቾች በቁጥጥር ስር ዋሉ። በምስራቅ ጎጃም ዞን ሉላሜ ከተማ መሪ ጌታ ስመኘው የባህል መድኃኒት በሚል የሐሰት ስም በመጠቀም ከአንድ የአርባ ምንጭ ከተማ ነዋሪ ላይ 827,000 ብር ያጭበረበሩ ስመኝ አባትነህና ያዝራችነው አባትነህ የተባሉ ወንድማማቾች በቁጥጥር ስር መዋላቸውን የከተማ ፖሊስ አስታወቀም። የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው እንደገለጹ አካሉ መልሰው የተባለው ተበዳይ በቡና ንግድ ስራ ላይ የተሰማራ ሲሆን ቡና ያስረከበው ደንበኛ ገንዘቡን ሊመልስለት ባለመቻሉ ለችግር ተዳርጎ ነበረ። ተጠርጣሪዎቹ ወንድማማቾች ይህን አጋጣሚ በመጠቀም የሐሰት ሰነድ በማዘጋጀት መሪ ጌታንን ያልተመለሰልን ገንዘብ በባህል መድኃኒትና በጸሎት እናስመልስላለን በሚል ማታለል የተጠቀሰውን ከፍተኛ ገንዘብ ተቀብለዋል። ፖሊስ በተጠርጣሪው ላይ ባደረገው ተከታታይ ክትትል በቁጥጥር ስር ያዋላቸው ሲሆን የተጭበረበረው 1 ሚሊዮን ብር በከተማው አስተዳደር ገንዘብና ኢኮኖሚ ልማት ጽሕፈት ቤት በጊዜያዊነት በኤግዚቢትነት እንዲቀመጥ ተደርጓል። በአሁኑ ወቅት በአጭበርባሪዎች ላይ ሕጋዊና ተገቢው ቅጣት እንዲያገኙ የምርመራ መዝገብ ተደራጅቶ በትኩረት እየተሰራ ይገኛል። በሉማሜ ከተማ ተመሳሳይ የማጭበርበር ወንጀሎች እየተደጋገሙ ሲሆን ከዚህ ቀደም 625,000 ብር በሐሰት ያጭበረበረ ሌላ ግለሰብ በ2 ዓመት ከ9 ወር ጽኑ እስራት መቀጣቱ ይታወሳል። ማህበረሰቡ በተለይም በማህበራዊ ሚዲያ ላይ የሚለጠፉ መሰል የተጋነኑ የሐሰት ማስታወቂያዎችን በመለየት ራሱን ከትልቅ የገንዘብ ኪሳራና ማጭበርበር እንዲጠብቅ ፖሊስ መልእክቱን አስተላልፏል። አሜሪካ አይኤስን ለመዋጋት በናይጄሪያ አሰማርታቸው የነበሩ ወታደሮችን አስወጣች። አሜሪካ በናይጄሪያ ከእስላማዊ ታጣቂ ቡድኖች ጋር የሚደረገውን ትግል ለማገዝ በዚህ ዓመት መጀመሪያ ላይ አሰማርታቸው የነበሩትን አብዛኛው ወታደሮችን አስወጣች። የአሜሪካና የናይጄሪያ ኃይል ታህሳስ ወር ላይ በቻድ ሐይቅ ተፋሰስ አካባቢ የጋራ ዘመቻ ከፍቶ የነበረ ሲሆን እንዲሁም በፈረንጆች ገና ዕለትም በታጣቂዎች ላይ ጥቃት ፈጽመዋል። ከዚህ በተጨማሪ ከ2 ወራት በኋላ በአካባቢ ወደ 200 ወታደሮችን አሰማርተዋል። ተቆየው በዚህ ተልዕኮም የእስላማዊ ታጣቂ ቡድን ከፍተኛ አመራር አቡን ቢላል አልሚኖክ ተገድለዋል።
አሜሪካ ሐሙስ ዕለት አብዛኞቹን ወታደሮቿን ማስወጣቷን በገለጸበት መግለጫ ዘመቻው ውጤታማ እንደነበረ ገልጻለች። የናይጄሪያ ጦር ቃል አቀባይ በበኩላቸው የአሜሪካ ወታደሮች መውጣት በምንም መልኩ የኛ እርምጃ ላይ ተጽዕኖ አያሳድርም ሲሉ ለቢቢሲ ተናግረዋል። ቃል አቀባዩ ሜጀር ጀነራል ማይክል ኦኖጃ በሁለቱ ሀገራት መካከል ያለው የደህንነት ጉዳይ ልውውጥ እንደሚቀጥል ተናግረዋል። የአሜሪካ ጦርም በመግለጫው ግንኙነታቸው እንደሚቀጥል አረጋግጧል። ዘመቻው ቢካሄድም ጂሃዳዊ ቡድን በተለይም በሰሜናዊ ምስራቅ ናይጄሪያ ጥቃት መፈጸማቸውን ቀጥሏል። በናይጄሪያና በአሜሪካ መካከል ያለው ወታደራዊ ትብብር የጨመረው ዋሽንግተን ተጋላጭ የሆኑ ቡድኖችን ከእስላማዊ ታጣቂዎች ለመጠበቅ በቂ እርምጃ እየወሰደች አይደለም ስትል የናይጄሪያ ባለስልጣናትን ከከሰሰች እና በሀገሪቷ የክርስቲያን የዘር ማጥፋት ዘመቻ እንዳለ ከገለጸች በኋላ ነበረ። ናይጄሪያ ግን የሚፈጸሙ ጥቃቶች ውስብስብ መሆኑንና ሁሉንም የማህበረሰብ ክፍሎች የጎዳው ነው ስትል ክሱን አስተባብላለች። ናይጄሪያ ግን የሚፈጸመው ጥቃት ውስብስብ መሆኑን እና ሁሉንም የማህበረሰብ ክፍሎች የጎዳ ነው ስትል ክሱን አስተባብላለች። በናይጄሪያ ያለውን ፖለቲካዊ ጥቃት የሚከታተሉ ድርጅቶች በበኩላቸው በጂሃዳዊ ቡድን ጥቃት ሰለባ የሆኑ ሰዎች በአብዛኛው ሙስሊሞች እንደሆኑ ገልጸዋል። ድርጅቶቹ ምክንያታቸውን ሲያስቀምጡ ታጣቂ ቡድኖች በአብዛኛው የሚንቀሳቀሱት አብዛኞቹ ነዋሪዎች የእስልምና እምነት ተከታዮች በሆኑበት ሰሜናዊ የአገር ክፍል ነው ብለዋል። አሜሪካ ናይጄሪያ የሽምቅ ውጊያ የሚያካሂዱ ታጣቂዎችን ለመዋጋት የምታደርገውን ጥረት ለማገዝ 200 ወታደሮችን እንደምታሰማራ የገለጸችው በዚህ ዓመት መጀመሪያ ላይ ነበረ። ሆኖም ወታደሮቹ በምድር ውጊያ ላይ እንደማይሳተፉ አጽንኦት ሰጥታለች። አሁን ላይ ከእነዚህ ወታደሮች መካከል አብዛኞቹ መውጣታቸውን በአፍሪካ የአሜሪካ የአየር ኃይል አዛዥ ጀነራል ዳግዊን አንደርሰን ሐሙስ ዕለት ተናግረዋል። ጀነራል አንደርሰን ዘመቻቸው ውጤታማ እንደነበረ ገልጸው በናይጄሪያ ያለው እስላማዊ ታጣቂ ቡድን አይኤስ አስተዳደር በከፍተኛ ሁኔታ ተንኮታክቷል ብሏልም። አንደርሰን እንዳሉት የቡድኑ የአካባቢው እዝ ሰንሰለትና ሰፊው ዓለም አቀፍ ግንኙነትን በጥምረት በተካሄደ ዘመቻ የተሰናከለ ቢሆንም ዘመቻው የግንኙነት አቅሙን ውስን አድርጎታል። አንደርሰን እንዳሉት የቡድኑ የአካባቢው እዝ ሰንሰለትና ሰፊው ዓለም አቀፍ ግንኙነት በጥምረት በተካሄደው ዘመቻ የተሰናከለ ሲሆን ዘመቻው የግንኙነት አቅሙን ውስን አድርጎታል ብሏል። አሜሪካ ወታደሮቿን ብታስወጣም ከቻድ ሐይቅ ተፋሰስ ዘመቻ አስቀድሞ የነበረው የአሜሪካ ጦር ኃይል በሀገሪቷ እንደሚቆይ የጦር ኃይል ቃል አቀባይ ሜጀር ጀነራል ሳሙኤል ኡቡ ለቢቢሲ ተናግረዋል። ከቅርብ ዓመታት ወዲህ አይኤስ ትኩረቱ ላይ ለውጥ በማድረግ እና 90% የሚሆኑ ጥቃቶች የሚፈጸመው ከሳህራ በረሃ በታች ባሉት አገራት እንደሆነ ተንታኞች ይናገራሉ። በናይጄሪያ ያለው ቅርንጫፍም ንቁ ነው ተብሏል። ናይጄሪያ በበርካታ የጸጥታ ችግሮች የተፈተነች ሲሆን ከእስላማዊ ታጣቂዎች በተጨማሪ የወንበዴዎችና የወንጀለኞች ቡድን ከሰሜን ወደ ማዕከላዊ እና ወደ ደቡባዊ ክፍሎች መስፋፋት አስጨንቋታል ይላል የቢቢሲ ዘገባ። ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስከምንገናኝ መልካም ቆይታ ይሆንላችሁ። ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮመንት ላይ ማስቀመጥ ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮመንት ማስቀመጫ ላይ ያስቀምጡልን። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜና ምርጫው ያድርጉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብራችሁ የቆየሁት እኔ ጌታ ያውቃል ማንደፍሮት ነበርኩ። ኢቢኤን የዜና ቻናልን ሰብስክራይብ ማድረጉን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።